በኢትዮጵያና ኤርትራ መካከል ውጥረት መንገሱ በሚነገርበት በአሁኑ ሰዓት የእንግሊዝ መንግስት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ኤርትራ እንዳይጓዙ በጥብቅ ያሳሰበ ሲሆን በኤርትራ የሚገኙ ዜጎችም ካሉ ወደ ኤርትራ ድንበር 25 ኪሎ ሜትር አቅራቢያ ጭምር እንዳይጓዙ አሳስቧል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየባሰ ከሄደ በኤርትራ ውስጥ ያለው ነገር ተቀያያሪ ስለሚሆንና አሳሳቢ ስለሚሆን ዜጎችን ወደዚያ አትጓዙ ያለው የእንግሊዝ መንግስት የማስጠንቀቂያ መግለጫ እንዳለው በተለይ ደግሞ ችግርም ቢገጥማችሁ ብዙ ጊዜ የኤርትራ መንግስት ችግር የገጠማቸውን የውጭ ሀገር ዜጎች በተመለከተ ለኤምባሲ ማገናኘት ምንም አይነት ልምድ ስለሌለው ማስጠንቀቂያዎችንም ለኤምባሲ የመንገር ምንም አይነት ፍላጎት ስለሌለው ጥንቃቄ አድርጉ፣ ነገሮች ሊለዋወጡ ይችላሉ በማለት ገልጿል። አስቸኳይ ጊዜ መግለጫዎች ይሰጡ እንደሆነም የኤርትራ መገናኛ ብዙሃንን እንዲከታተሉ በዚያ ለሚገኙ ዜጎች ያሳሰበ ሲሆን ነገር ግን የመውጣት ፍላጎት ያላቸው ማንኛውም ዜጎቹ ኤርትራ በፍጥነት እንዲወጡ ጥብቅ ማስጠንቀቂያ ሰጥቷል።